ተዘከሩ እለተ ሰው ወደ ቋንቋ ወደ ንግግር ወደ ወሬ ወደ ማለት የመጣው ስም ስላለው ነው። እያንዳንዱ ነገር ብርሃን ብርሃን ነው፣ ጨለማ ጨለማ ነው። የማይረግ ስም እንደው ከዚህ ጊዜ ነው መስጠት የተጀመረው። እንዳይፋለስ ሆኖ እንዲህ ተወስኗል ብለን እንደው ልናስቀምጠው የምንችል ሁኔታ አለው የሚል ጥያቄ ለማንሳት ነበረ። በጋራ ሆነን የቤተክርስቲያኒቱን ትምህርት ለምዕመናን ማስተላለፍ እና ክብሯን ማስጠበቅ ይጠበቅብናል ብዬ አምናለሁ። በተለይ ይሄ አሁን ያዝነው ርዕስ በጣም ብዙ ጉዳት የደረሰበት የግሪክ አማልክት አሉ፣ የሮማውያን አማልክት አሉ፣ የህንዶች አማልክት አሉ። በጆሮች ሰማቸው ደስ የሚል ስም ያላቸው አሉ። ካህናት ስንል የተቀበው ስም ነው፣ በቅባት የሚገኝ ነው። ነገስታት ስንል የተቀበው ስም ነው፣ በቅባት የሚገኝ ነው። ደግሞ ለነኚህ ለየራሳቸው ደግሞ የተጸውዖ ስም አላቸው። ከነገስታቱ የመጀመሪያው ንጉስ ሳኦል፣ ከዛ ዳዊት፣ ሰሎሞን እያልን ደግሞ እንወርዳለን። አባቶች እንዳሉት የቅኝ ግዛት ተጽዕኖ ባያርፍባትም ውስጥ በሚነሱ በአንዳንድ ጉዳቶች ምክንያት በአንዳንድ ችግሮች ምክንያት ባህሉ፣ ሃይማኖታዊ ስርዓቱ፣ ማህበራዊ ስርዓቱ ተቀይሯል። ስም የሌለው ነገር በጣም ከባድ ነው። አሁን ለምሳሌ ለአሜሪካውያን እንደምናየው የመጀመሪያ የደረሰባቸው ችግር ጥቁሮች ስማቸውን ነው የተነጠቁት። ዛሬ የነጭ ስም ነው ያላቸው ጥቁሮች። ስለዚህ አሁን የማንነት ችግር ገጠማቸው። ከየት የአፍሪካ አካባቢ እንኳን እንደመጡ ማወቅ አልተቻለም። ምክንያቱም ስማቸው ቋንቋ ተጠንቶ ምን ተጠንቶ እዚህ ቦታ ናቸው ያሰኝ ነበረ እና በጣም አስፈላጊ ኢምፖርታንት የሆነ ነገር ነው። የባህሪ ስም ለምሳሌ አምላክን ከወሰድ ስመ ባህሪ ነው። ሰው የሚለው ደግሞ በጠቅላላ ስመ ባህሪ ነው። ምሳሌ ሰማይ ብሎ ይሰሚ ነው የሚለው የለችም ትጎረዳለች። ደግሞ እንደገና በሌሉበት ቦታ ደግሞ ሲመጡ እናያቸዋለን። አሁን ለምሳሌ ሴማ ይልና ይሰይም ይላል። ይህ ትመጣለች።